ለዚህ ያበቁን የጤና ኤክስቴንሽኖች ናቸው። መጀመሪያ አካባቢ እንኳን ሲነግሩ እንደውም መሰልቸት ምናምን ነበር። ቤቱ ሰላም ነው? እንዴት ነው? ደህና ነሽ? ሰላም ነን። ያው መጸዳጃ ቤቱን ለማየት ነበር። መጸዳጃ ቤቱ ይሄን ይመስላል። መሬቱ ያው ባሻዋና በሊሱ የተሰራ ነው። እጅ መታጠቢያ አለ። እናቶች ተቀባይነት ስላላቸው ማህበረሰቡ ተቀባይ ስለሆነ ባስተማርናቸው ነገር ተቀብለው ሰርተው እኛ በተግባር ስላሳዩ እኛም እርካታ አግኝተናል። አሁን ግን በጣም ደስ ብሎናል። ምክንያቱም ብዙ ነገሮችን አይተናል። ንጽህና በሽታ የለም አልহামዱሊላህ። አሁን ንጹህ ነን። ደረጃውን የጠበቀ ሽንት ቤት አለን። ጽዱም ግቢ አለን። ጀፎራችንም ጽዱ ነው አልহামዱሊላህ።